በ19ኛውና በ20ኛው ክፍለ ዘመን ዓለም በአብዮቱ የተቃጠለችበትና በአዲስ ርዕዮተ ዓለም ፍቅር ያደበደችበት በሩሲያ በቻይና ለብዙ ዓመታት ይገዛ የነበረው በአፍታ ሲበተን ዓለም በቀዩ ሰራዊት በሶሻሊዝም ንቅናቄ የተወጠችበት ይህ በዓለም የተቀጣጠለው የለውጥ ንፋስ በምስራቅ አፍሪካ የምትገኘው ኢትዮጵያ ለ3000 ዓመታት የቆየውን ዘውዳዊ ስርዓት በነበልባሉ ተፈጀ። የግርማዊ ኃይለ ሥላሴና የዓለም አቀፍ ዝና ተሞልቶ የነበረው ግን በአገሪቱ ያሉ ነዋሪዎች በርዕስ አልባነት የተሰላቹ ነበር። በዓለም የፈነዳው የካርል ማርክስ እና የፍርድ ኤንሪክ ርዕዮተ ዓለም ሀገሪችን ትምህርት ስርዓት ያደጉት ንጉሱ ባስተማሯቸው ወጣቶች ስነልቦና የተጫነ የቀለም መሳሪያ የያዙ ግን ከዘውዱ ወታደር በላይ የገዘፉና በእውቀት የተናጡ በሐሳብ ልህቅና የተሞሉ ነበር። ያ ትውልድ የትግል እንጂ ብርሃነ መስቀል ረዳ የማይታወቀው እና የተጨቆነው የብሔር ጥያቄ ያነሳው ዋለልኝ መኮንን ከሊቅ እስከ ደቂቅ የሚከበረው የሚዘከረው ዶክተር ተስፋዬ ደበሳ የርዕዮተ ዓለሙ ስትራቴጂስት ዶክተር ኃይሌ ፊዳ እነኚህ አብዮተኞች እንዴት በቀለም ሰራዊትንና የደህንነት መዋቅር የታገዘውን የንጉሱን መንበረ ስልጣን ሊነቀንቁ ቻሉ? ክቡሩ የሀገሬ ሰው ይህን በክደት በጭካኔ በአገር ወዳድነት የተከፈለውን መስዋዕትነት የትውልዱ የዘመናችን ታሪክ እንደሚከተለው እናቀርበዋለን። ትረካውን ከመነሻው ስንጀምር ብርሃነ መስቀል ረዳ ወልደ ራፋኤል በ1940ዎቹ መጀመሪያ በትግራይ ገጠራማ አካባቢ የተወለደ ሲሆን ያደገው ግን በደሴ ከተማ በከፍተኛ ፍርድ ቤት ዳኛ በነበሩት አጎቱ ቤት ነው። የሁለተኛ ደረጃ ትምህርቱን በደሴ ከሚገኘው ወይዘሮ ሳይን ትምህርት ቤት ካጠናቀቀ በኋላ በ1955 ዓ.ም ወደ አዲስ አበባ ዩኒቨርሲቲ ገባ። በዩኒቨርሲቲ ቆይታውም ትምህርት ከመከታተል ይልቅ ተማሪዎች ለተቃውሞ በማንቀሳቀሱ ላይ ያተኮረ ነበር። በዚህም መሰረት ወደ ዩኒቨርሲቲ እንደገባ ከእርሱ ቀደም ብሎ አብዮቹ በሚል ቡድን ዙሪያ የተሰበሰቡት የስር ነቀል ለውጥ ደጋፊ ተማሪዎች ተቀላቀለ። ከስርዓቱ በኋላ በ1956 ዓ.ም በዩኒቨርሲቲ በኮሌጅ ተማሪዎች ህብረት ውስጥ የመረጃ ኦፊሰር ሆኖ ተመረጠ። በአመቱ ደግሞ የብሔራዊ ዩኒቨርሲቲ ተማሪዎች ህብረት ዋና ጸሐፊ ሆነ። ብርሃነ መስቀል በ1957 ዓ.ም የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተማሪዎች መሬት ላራሹ በሚል መፈክር አንግቦ ድምጻቸውን ለፓርላማ ያሰሙበት ታሪካዊ ሰልፍ ካደረጁት መካከል አንዱ ነበር። ከዚያም ሰልፉ ሳቢያ ከትምህርታቸው ከተባረሩት 9 ተማሪዎች መካከል አንዱ ነበር። በስተመጨረሻም የአዞቹ ቡድን አባላት ከነአካቴው ከዩኒቨርሲቲ ሲባረር በተደራጀ ሁኔታ ለመታገል ወሰኑ። በዚህም መሰረት ብርሃነ መስቀል 5 ጓደኞቹን በ1961 ዓ.ም ከባህር ዳር ወደ አዲስ አበባ የሚበር አውሮፕላን በመጥለፍ ወደ ካርቱም ሱዳን ኮበለሉ። ከጥቂት ወራት በኋላም ወደ አልጄሪያ ተሻገሩ። በአልጀርስ ቆይታቸውም እጅግ ቀስቃሽ የሆኑ ጽሑፎችን እያዘጋጁ ወደ ሀገር ቤት ይልኩ ጀመር። በዚህ ዘመን ጥላሁን ታከለ በሚል የብዕር ስም በመጠቀም አስደናቂ ጽሑፎች ይጽፍ የነበረው ብርሃነ መስቀል ረዳ እንደሆነ ይታመናል። በአልጄሪያ የነበሩት ስደተኞች አብዮተኞች በውጭው ዓለም ትምህርታቸውን ከሚከታተሉ ኢትዮጵያውያን ጋር በሚያደርጓቸው ግንኙነቶች በተደራጀ መንገድ የሚታገሉበት መንገድ ቀየሱ። እነዚህ ውይይቶች እያደጉ ሄዱ። በ1964 ኢህአድ ኢትዮጵያ ሕዝባዊ አርነት ድርጅት የተሰኘ ህቡዕ ፓርቲ ተወለደ። ብርሃነ መስቀል ረዳም የድርጅቱ ዋና ጸሐፊ ሆኖ ተመረጠ። የድርጅቱ ስም በ1967 ዓ.ም ኢትዮጵያ ሕዝባዊ አብዮታዊ ፓርቲ ወይም በአጭር ምህጻረ ቃል ኢያፓ በሚል ተለወጠ። በ1966 ብርሃነ መስቀል ጥቂት ሰዎችን የድርጅቱን የትጥቅ ትግል እንዲጀምር ወደ ኤርትራ ተላኩ። ወታደራዊ ስልጠና ለመውሰድ ለ1 ዓመት በኤርትራ ከቆዩ በኋላ በ1967 ዓ.ም የመጀመሪያ ላይ ትግራይ ውስጥ ወደሚገኘው አሲምባ ተራራ ተሸገሩ። ሆኖም የትጥቅ ትግሉን ሳይጀምሩት
በአሲምባ ምሽጋቸውን ለ6 ወራት ቆዩ። በዚህ መሃል 8 ያህል የቡድኑ አባላት ከብርሃነ መስቀል ጋር የነበራቸው ቅሬታ በመባባስ ድርጅቱን ጥለው ለደርግ መንግስት እጃቸውን ሰጡ። ብርሃነ መስቀል በእነዚህ ሰዎች አድራጎት በመቆጣቱ በሌሉበት የሞት ፍርድ ፈረደባቸው። ሆኖም ይህ ውሳኔ ከሌሎች የኢህአፓ አባላት ተቃውሞ ገጠመው። የኢህአፓ ማዕከላዊ ኮሚቴ ጉዳዩን ካጣራ በኋላ በሰዎች ላይ የተላለፈውን የሞት ፍርድ እንዲነሳ ወሰነ። ብርሃነ መስቀልም ከሰራዊቱ ተነጥሎ ወደ አዲስ አበባ እንዲሄድ ተወሰነ። ይህም የብርሃነ መስቀል ከሌሎቹ የኢህአፓ መሪዎች መካከል ንትርክ ፈጠረ። የደርግ መንግስት በሚያዝያ ወር 1968 በሁቡ ለተደራጁ ድርጅት ሁሉ የግንባር ጥሪ ሲያደርግ ብርሃነ መስቀል የኢህአፓ አመራር ጥሪውን በመሰረቱ እንደሚቀበል ከገለጸ በኋላ መሟላት ያለባቸው ቅድመ ሁኔታዎች አስቀመጠ። እነዚህም ሁኔታዎች ካልተሟሉ በስተቀር ከደርግ ጋር እንደማይሰራ ገለጸ። ብርሃነ መስቀል ግን ከቅድመ ሁኔታው በስተቀር ልክ አይደለም በማለት ተከራከረ። በነሐሴ ወር 1968 ዓ.ም የኢህአፓ ማዕከላዊ ኮሚቴ ራሳችንን ለመከላከል የከተማ ትጥቅ ማድረግ አለብን በማለት ሲወስን ብርሃነ መስቀል ውሳኔውን አደገኛ ነው፣ ኢህአፓን ያስመታል፣ ደግሞም ደርግ ማርክሳዊ ነኝ ብሎ ያወጀ መንግስት ስለሆነ ማርክሳዊ መንግስት በትጥቅ መቃወም አብዮታዊውን ጸባይ አይደለም በማለት በብርቱ ተቃውሞ ይህን ተቃውሞ ከኢህአፓ አመራር ጋር እስከ ወዲያኛው አቆራረጠው። የኢህአፓ አመራር ብርሃነ መስቀል ያሳያቸው የአቋም ልዩነት ከመገመገሙ በኋላ ከማዕከላዊ ኮሚቴ አባልነት ሰረዘው። ከጥቂት ጊዜ በኋላ ብርሃነ መስቀል ፓርቲው ውስጥ የራሳቸውን አንጃ ለመመስረት ጥረት ያደረገ ነው በሚል ክስ አቀረበበት። በድርጅቱ ጋዜጠኞች ላይ ሂስ እንዲያወርድም አዘዘው። ብርሃነ መስቀል ሂሱን ካወረደ በኋላ በድርጅቱ ታጣቂዎች እንዲጠበቅ ተደረገ። በሚያዝያ 1969 ዓ.ም ግን አዲስ አበባ ከተማን ተሰውሮ ወደ መርሐቤቴ አውራጃ ገባ። እዚያው ከተወሰኑ ሰዎች ጋር የትጥቅ ትግል ለማድረግ ሞከረ። ይሁን እንጂ እንቅስቃሴው ከጥቂት ወራት በላይ አልዘለቀም። የደርግ አዳኝ ኃይሎች በ1970 ዓ.ም የመጀመሪያው ላይ ይዞት ወደ አዲስ አበባ መጡት። ለአንድ ዓመት ከ6 ወራት ያህል በታላቁ ቤተ መንግስት ከታሰሩ በኋላ በምስጢር ተገደለ። ሆኖም የኢህአፓ አመራር እርሱ ያለውን አምኖ የተቀበለው አይመስልም። ኢህአፓዎች ለድርጅቱ ቢተና ፈር የቀደደ ሂደተኛ ነው ይሉታል። ማንም የማይክደው አንድ ሀቅ ግን አለ። የኢትዮጵያ ተማሪዎች ንቅናቄ ሲነሳ የብርሃነ መስቀል ስም መርሳት በጭራሽ አይቻልም። በርካታ የለውጥ ፈላጊው ትውልድ አባላት በእርሱን አርያ በመከተል ወደ ትግል ጎራ በመቀላቀላቸው ማስተባበል አይቻልም። ስለዚህ ምሁራን ያልተማረውን የዚህ ታጋይ ታሪክ ጎልጉሎ በትግሉ ውስጥ የነበረውን አዎንታዊ ሆነ አሉታዊ ሚና ሳይሸፋፈን ማቅረብ ይጠበቅብናል። ሌላኛው ዋለልኝ መኮንን ነው። 1960ዎቹ አጋማሽ ጀምሮ እስከ ዕለተ ሞቱ ድረስ በኢትዮጵያ ተማሪዎች ንቅናቄ ውስጥ ከፍተኛ ተጽዕኖ የፈጠረ የማርክሲስት ታጋይ ጸሐፊና ፖለቲከኛ ነበር። በኢትዮጵያውያን ዘመናዊ ፖለቲካ ታሪክ የቀየረው እስካሁን ድረስ አከራካሪ የሆነውን ኦን ዘ ኩዌስችን ኦፍ ናሽናሊቲ ኢን ኢትዮጵያ በኢትዮጵያ ብሔረሰቦች ጥያቄ ላይ የተሰኘውን ታዋቂ ጽሑፍ በባህር ዳር 1962 ዓ.ም የታተመ መሪ ነው። አሁን ላይ እንዳለው ጠባብ ሀሳቢ ሳይሆን የብሔሮችን እኩልነት ቀድሞ በማንሳት የሰዎች እኩልነት በተግባር የጠየቀ ጀግናም ነበር። ልደትና እድገቱን ስንመለከት ዋለልኝ መኮንን መጋቢት 11 ቀን 1938 ዓ.ም በደቡብ ወሎ በድሮ አጠራር አማራ ሳይንት ደብረ ሲና ወረዳ ተወለደ። አባቱ አቶ መኮንን ካሳ በኋላ በደሴ ከተማ ነጋዴ የነበሩና እናቱ ወይዘሮ ዘነበች ግዛው ናቸው። የመጀመሪያ ደረጃ ትምህርቱን በደሴ ከተማ በሚገኘው በንጉሱ ሚካኤል እና በወይዘሮ ሲሃን ትምህርት ቤቶች ተከታትሏል። የዩኒቨርሲቲ ቆይታና የትግል መስመር በ12ኛ ክፍል ትምህርት በአዲስ አበባ በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ስር በነበረው ልዑል በዓለማርያም ትምህርት ቤት አጠናቀቀ። በዩኒቨርሲቲው የፖለቲካ ሳይንስ
ተማሪ ሆኖ በዩኒቨርሲቲ የክርክር ክበብ ፕሬዝዳንትነት እና የሥነ ጽሑፍ ዝግጅት ላይ ባላቀ የክርክርና የጽሑፍ ብቃት ይመራ ነበር። የፖለቲካ እንቅስቃሴውና በንጉሣዊ ሥርዓት ላይ ያደረገውን ተቃውሞ ምክንያት በየካቲት 1961 ዓ.ም ታስሮ የ5 ዓመት እስራት ተፈርዶበት የነበረ ቢሆንም በንጉሡ ምህረት በአጭር ጊዜ ተለቋል። የብሔረሰቦችን ጥያቄ ባህር ዳር 1962 ሂስትሪ ትግል መጽሔት ላይ ያሳተመው ጽሑፍ ኢትዮጵያ የብሔር ብሔረሰቦች ስብስብ መሆኗንና የራስን ዕድል በራስ መወሰን መብት ሊከበር እንደሚገባ ተከራክሯል። ይህ ጽሑፍ እስከ ዛሬ ድረስ በኢትዮጵያ የፖለቲካ ኃይሎች የቀድሞ የአፓ፣ መኢሶን፣ ህወሓት፣ ኢህአዴግ እና የፌዴራሊዝም ስርዓት ላይ መሰረታዊ የሆነ ንድፈ ሐሳባዊ ተጽዕኖ አሳድሯል። የጽሑፍ መንፈስ ዋለልኝ በስልጣን ላይ በነበረው ሹማምንት በኢትዮጵያውያን ስም ባህላቸውን በሌሎች ላይ ለመጫን ሞክሯል አለ እንጂ በብሔሩ ህዝብ ሌላው ህዝብ ላይ ባህሉን ጫና አለማለቱን በመገንዘብ ያስፈልጋል። የችግሩ ገፈት ቀማሽ የነበረው ህዝብ ገዢው ለይቶ የተናገረ ጀግና ነው። የማንነት ጥያቄ እንደ ታቡ በማይታይበት ሀገር ላይ በድፍረት በመናገር ህይወቱን እስከመጨረሻው እስከማጣት ደረሰ። ህዳር 29 ቀን 1965 ዓ.ም ዋለልኝ መኮንንና ጓደኞቹ በኢትዮጵያ አየር መንገድ አውሮፕላን በረራ ቁጥር 708 በአዲስ አበባ ተነስቶ በአስመራ አንቴንስ በኩል ወደ አልጄሪያ ለመውሰድ እዚያው በሚገኙ አክቲቪስቶች ጋር ለመቀላቀል ሞከረ። አውሮፕላኑ በአየር መንገድ ከተነሳ በኋላ በሽጉጥ በማዛት ለመጣለፍ ሲሞክር የአውሮፕላኑ ውስጥ የነበሩት የደህንነት ጠባቂዎች በጠላፊዎቹ መካከል በተፈጠረው የተኩስ ልውውጥ ዋለልኝ መኮንንና አብዛኞቹ የበረራ አባሮቹ ተገደሉ። ዋለልኝ ከማንም በላይ የኢትዮጵያ ፖለቲካ ጠንቅቆ የተረዳ የህዝቡን መከራ በራሱ ህይወት አይቶ በተግባር የታገለና በህይወቱን የሰጠ ታላቅ ጀግና ነው። 3 ዶክተር ኃይሌ ፊዳ በኢትዮጵያ ፖለቲካና ቋንቋ ታሪክ ውስጥ ትልቅ አሻራና ጥሎ ያለፉ ታዋቂ ምሁር፣ የፖለቲካ መሪና የቋንቋ ሊቅ ናቸው። በኢትዮጵያ አብዮታዊ ዘመን ቀደምት የነበረውን የመላ ኢትዮጵያውያን ሶሻሊስት ንቅናቄ መኢሶንን መሰረትና መሪ በመሆን ይታወቃል። የተወለደው በ1939 ዓ.ም በምዕራብ ኢትዮጵያ በወለጋ ክፍለ ሀገር ሆርጂ ከተማ ሲሆን ያደገው በነቀምት ከተማ ነው። የመጀመሪያ ደረጃ ትምህርት በወርጃ እና በነቀምት በኃይለ ሥላሴ መካከለኛ ደረጃ ትምህርት ቤት ተከታትሎ የሁለተኛ ደረጃ ትምህርቱን በአዲስ አበባ በሚገኘው ጄኔራል ዊንጌት ትምህርት ቤት በከፍተኛ ውጤት አጠናቋል። የመጀመሪያ ዲግሪውን በአዲስ አበባ ዩኒቨርሲቲ በጂኦሎጂ ትምህርት በከፍተኛ ማዕረግ ያገኘ ሲሆን በ1960ዎቹ መጀመሪያ ወደ ፈረንሳይ ሀገር በመሄድ በሶሺዮሎጂ እና በፍልስፍና የዶክትሬት ዲግሪውን አግኝቷል። በፈረንሳይ ቆይታው በማርክሲስት ሌኒኒስት ርዕዮተ ዓለም አራማጅ በመሆኑ መኢሶንን መሰረት። የፖለቲካ እንቅስቃሴውን ስንመለከት ዶክተር ኃይሌ ፊዳ በ1961 ዓ.ም አውሮፓ ውስጥ ከተመሰረተው መኢሶን ዋና መሪዎች አንዱ ነበር። በ1966 ኢትዮጵያ አብዮት ሲፈነዳ በ1967 ከፈረንሳይ ወደ ሀገሩ ተመለሰ። ከሀገሩ አቶ ነገደ ጎበዜ ጋር በመሆን በአዲስ አበባ ዩኒቨርሲቲ አቅራቢያ የሶሻሊስት መጽሔት የሚያከፋፍል ፕሮግሬሲቭ ቡክ ስቶር የተሰኘ መጽሐፍ ቤት ከፈተ። መኢሶን የአብዮቱን ለመምራት ከደርግ ጋር በጥምረት ለመስራት ወሰነ። ዶክተር ኃይሌ ፊዳ የህዝብ ድርጅት ጉዳይ ጊዜያዊ ጽሕፈት ቤት ሊቀመንበር ሆኖ ተሾመ። በደርግ ስም የወጣውና የሀገሪቱ የፖለቲካ አቅጣጫ የቀየረውን የብሔር ዲሞክራሲ አብዮት ፕሮግራም ያነደፈው እሳቸው እንደነበር ይነገራል። ለኦሮምኛ ቋንቋ ቁቤ ያበረከተው አስተዋጽኦ ዶክተር ኃይሌ ፊዳ በኦሮምኛ ቋንቋ የላቲን ፊደል ቁቤ እንዲኖረው መሰረት የጣሉ ቋንቋ አባላት ተደርጎ ይወሰዳል። በ1964 ዓ.ም አውሮፓ ያሉ ላንጉዌጅ ኢን ኢትዮጵያ ላቲን ኦር ግዕዝ ፎር ራይቲንግ አፋን ኦሮሞ የተሰኘ የምርምር ጽሑፍ አሳተመ። የኦሮምኛ ድምጾችን በትክክል ለማወከል በግዕዝ ፊደላት የማይመቹ መሆናቸውን በመግለጽ
የላቲን ፊደላት ጥቅም ላይ እንዲውሉ በምክንያት አስረዳ። ሄርሜታ ዱቢ አፋን ኦሮሞ የተሰኘ ቋንቋዎች ሰዋሰዋዊ መጽሐፍት አዘጋጅቷል። ህልፈቱን ስንመለከት በደርግ በተለይም በኮሎኔል መንግስቱ ኃይለማርያም እና በመኢሶን መካከል የነበረው የፖለቲካ ጥምረት በ1969 ዓመተ ምህረት በመፍረሱ መኢሶን ወደ ህቡ ትግል ለመግባት ሲሞክር ዶክተር ኃይሌ ፊዳ በደርግ ወታደሮች ለተወሰኑ ጊዜ በእስር ላይ ከቆየ በኋላ በ1971 በደርግ አገዛዝ ተገደለ። አራተኛው እና ዋናው አሞረባ ታሪክ የሰራው ዶክተር ተስፋዬ ዳበሳይ ወይም በቅጽል ስሙ አሞረው ብለን የምንጠራው ነው። ትውልዱን ስንመለከት በ1933 ዓመተ ምህረት በትግራይ ክፍለ ሀገር በአጋሚ አውራጃ በኢሮብ ወረዳ አሉታና በሚባል መንደር የተወለደው አባቱ አቶ ዳበሳይ ከሳይና እናቱ ወይዘሮ ምህረተ አድማዓር እጅግ ደሃ ነበሩ። የመጀመሪያ ላይ ቄስ ለመሆን በሮም ካቶሊክ ሰሚናሪ ተምሮ ነበር። በኋላም በፍልስፍና የዶክተሬት ዲግሪውን አግኝቷል። በነሐሴ ወር 1964 ዓ.ም በምዕራብ ጀርመን በርሊን ከተማ ውስጥ ኢያፓን በምስጢር ከመሰረቱት ዋና ምሁር አንዱ ነበር። እጅግ ጠንቃቃና ምስጢር ጠባቂ በመሆኑ እስከ ዕለተ ሞቱ ድረስ በከተማ የነበሩ አባላት ማንነቱን አያውቁትም ነበር። የክብር ስሙ ይህን ቆራጥና ጀግና ውሳኔውን ተከትሎ በትግል ጓደኞቹ በታሪክ ዘንድ አሞራው በሚል የክብር ቅጽል ስም ተሰጥቶታል። ዶክተር ተስፋዬ ዳበሳይ ለዓላማው ያለው ታማኝነት የከፈለውን መስዋዕትነት በየትውልዱ ታሪክ ውስጥ በተለየ አክብሮት ሲዘከር ቆይቷል። አቶ ክፍሉ ታደሰ እንደጻፉት ደርግ ቤት ለቤት መፈተሽ የማሰስ ዘመቻ ሲጀምር በአዲስ አበባ ህዝብና አጎራባች ቀበሌዎች ነዋሪዎች ከቤት እንዳይወጣ አዘዘ። ህዝቡም ለ3 ቀናት ያህል ከቤትን አልወጣም። መጋቢት 14 ቀን 1969 ዓ.ም የኢያፓ ዋና ጸሐፊ ዶክተር ተስፋዬ ዳበሳይ እና አዲስ አበባ ኢንተር ዞን ጸሐፊ ግርማቸው ለማ ከአሳሰው ለማምለጥ ከበሪሁን ማሪያ ቤት ተሰብስቦ ነበር። በኋላ ግን አሳሰው ቤት ለቤት መሆኑ ሲታወቅ ግርማቸው ወደ እንጦጦ ጫካ፣ ዶክተር ተስፋዬ ዳበሳይ እና ዘሪሁን ማሪያ ደርግ ደግሞ በበሪሁን ሚስት ወደምትሰራበት አምባሳደር ቲያትር አጠገብ ወደሚገኘው ኪዳኔ በየነ ህንጻ አመሩ። አዲስ አበባ ውስጥ ሆኖ ትግሉን ለመምራት የወሰነው ዶክተር ተስፋዬ ዳበሳይ ከሌሎች ታጋዮች ደህንነቱን ለማረጋገጥ ሲንቀሳቀስ ከመቆየቱም በላይ ከባሪሁን ጋር ወደ ህንጻው ሲያመራ የመኢሶንና የደህንነት ሰዎች መኪናቸውን ተከታተሉት ነበር። ዶክተር ተስፋዬ ከዚህ ቀደም በኃይሌ ፊዳ ጋር ያደረጋቸው የነበሩትን ስብሰባዎች ሳቢያ መኪናዋ በመኢሶን ሰዎች ትታወቅ ነበር። ዶክተር ተስፋዬና በሪሁን ሁኔታውን ሳይጠራጠሩ ወደ ኪዳኔ በየነ ህንጻ ገቡ። የበሪሁን ሚስት ቢሮ ከመድረሳቸው በፊት ግን አሳሽ ቡድኑ ደረሰባቸው። ከፊት የነበረውን የበሪሁን ተኩሰው ጣሉት። ዶክተር ተስፋዬ እጅ ተመታ። ሆኖ ደሙን እያፈሰሰ በፍጥነት በደረጃው ወደ ላይ ወጣ። 7ኛ ፎቅ ሲደርስ የተገሉለትን የድርጅት የህዝብ ምስጢር አሳልፎ ላለመስጠት ሲል ራሱን ወደ መሬት ወረወረ። ከዚያም አሰቃቂ ሁኔታ ቤቱ አለፈች። የተዘረጋው የጀግና ሬሳ ለማረጋገጥ ነጋዴው ነገደ ጎበዜ ተጠርቶ ማንነቱን አረጋግጧል። መልካሙን ሁሉ ተመኘው። እስካሁን ለቻናሉ አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ታሪኩ ሁሌ እንዲደርሳችሁ በአክብሮት እገልጻለሁ።